ፕሮሰሱ ላይ ልክ እንደጀመረ ሞታለች አለች እነሱ የሚያውቁት እንደሞተች ነው በጣም ብዙ አመት ስናፍቅሽ ነበር ሳላያችሁ ብዙ ጊዜ ብዙ ነገር አሳልፌያለሁ ተሰቃይቻለሁ የራሴ ሰው በዚህ ሁኔታ ላይ ሲያልፍ ሳይ እኔ እንዳለፍኩት ነው የተሰማኝ አመመኝ በጣም que haya pasado por todo eso lo sentí como si fuera እና ቪዲዮን ሳረግ በጣም ያገረመኝ ነገር ምንድነው ያለች እኔ ነኝ ያለች ቪዲዮ ላይ የሰላም እንቅልፍ መተኛት ጀምሬያለሁ አሁን መኖር ጀምሬያለሁ አሁን እንደ አዲስ ተወልጃለሁ que no se podía llevar a ኢትዮጵያ ውስጥ ማንም የለኝም በቃ ይሄ ውስጤ ያሳመንኩትና የተደፈነ ነገር ነው ያለውን ነገር ሁሉ ስትነግረኝ ማመን ያቃተኝ ቃል ያጥረኛልና እህቴ በጣም ነው የምወድሽ አንዬ በጣም ነው ናፈቅሽኝ እህቴ መንተይም በጣም ነው ናፈቀችኝ ከዚህ በላይ ምንም ያስጠብቀኝ ምንም ምክንያቶች ቢደረደሩ ሌሎች ነገሮች ሁሉ መጠበቅ ይችላሉ መጠበቅም ማልችለው እኔ እሷን ማየት ነው የዛሬ የፕሮግራማችን አጋር ስፖንሰር አርኪ ሪሚት የተሰኘ አዲስ አፕሊኬሽን ነው በአለም እየደረሰ አይደል ወዳጆቹን እንዴት አድርጌ ላስደስታቸው ብለው እያሰቡ ከሆነ ከልብ የሆኑ ስጦታዎችን ከልብ ለማድረስ እኛለን እያሉ ነው አፕሊኬሽኑን አሁኑኑ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ ስጦታዎችን ገንዘቦችን እንዲሁም ለበጎ አድራጎት ድርጅቶች መላክ ይችላሉ የሚላኩ ገንዘቦችም ወደ ተቀባዩ በኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ አርኪ ሪሚት ከወዲሁ መልካም በዓል ይሎታል እጅግ ደስ የሚያሰኝ ዜና ነው ይዘን የመጣነው ውድ የሸገር ኢንፎ ሚዲያ ተከታታዮች ከዚህ ቀደም መላክ መንትያ እህቷንና ታላቅ እህቷን ፍለጋ ወደ ዝግጅት ክፍላችን መታ ታሪኳን አጋርታ ነበር ናፍቀውኛል ማለት እኔ ሁለተኛ እድል ቢሰጠኝ ፈጣሪ እነሱን እንዲያሳየኝ ማለት እንደው ፈጣሪን መለምነው ምንም ነገር አጥቼም ልኖር ግን ፈጣሪ እህቶቼን ያሳየኝ ድምጻቸውን ያሰማኝ ነት በጣም ከብዶኛል መለየት በጣም ይከብዳል 20 ምናምን አመት ከባድ ነው በምን አይነት ሁኔታ መንታውኝ ራሱ በቃ ብቻዬን አወራለሁ አንዳንዴ በቃ እሷ ያለች ይመስለኝና ብቻዬን ማውራት በቀናለን ደነግጣለሁ ምን ሆኜ ነው ብቻዬን ማውራላል እስከዚህ ያህል ድረስ ማለት ነውና እህቶቼ በቃ እንደው ይሄ ቪዲዮ ከደረሳችሁ ኤዶም ዳንኤል ሃና ዳንኤል እኔ እህት መላክ ዳንኤል የእናንተ እህት ነኝና እባካችሁ እኔ እናንተን በመፈለግ ውስጥ ነኝ ያለሁት ያው ሊያሳድጋቸው ሰዳቸውን ቤተሰብ እንዲያገናኘኝ ስል በእግዚአብሔር ስም ጠይቃለሁ ደግሞ እግዚአብሔር ይረዳኛል አይዞሽ ሁሉ መልካም ይሆናል እንደ እግዚአብሔር ፍቃድ ትገናኛላችሁ እጅግ ደስ በሚያሰኝ ሁኔታ አሁን ታላቅ እህቷ ተገኝታለች እህቷን ደግሞ ያገኘቻት ህይወት የምትባል የሸገር ኢንፎ ሚዲያ ተከታታይ ቤተሰብ ነች እንዴት አገኘቻት በምን አይነት ሁኔታ ደስታውስ ምንድነው የሚለውን ልናጋራችሁ ነው መላክዬ እንኳን ደስ አለሽ እንግዲህ ህይወትዬ እንዴት ናችሁ አና እንዴት ነሽ ታዳስ እግዚአብሔር ይመስገን
ይኸው በደስታ ሁላችንም ተገናኝተናል። ተሰብስበናል። ይኸው መላክዬ በደስታ በቃ ጸጥ ብላለች። እንዴት ነሽ በያታ መላክ? አይ ዛሬ ደስታ ነው፣ ማልቀስ የለም። አዎ እንዴ በቃ በዚህ ሰዓት ቅፍ ማድረግ ነበር የፈለገችው። ልክ ነው ልክ ነው ልክ ነው። ዛሬ ግን በቃ የደስታ ለቅሶ ነው። እርግጠኛ የደስታ ነው። እውነት ነው እውነት ነው። እንዴት አገኘሻት ህይወትዬ? መላክ አልተረጋጋችም እና ወደ አንቺ ልምጣ። መላክ ያይጽሽ። እኔ ያገኘኋት እንዳጋጣሚ ወንድሜ ቪዲዮ ልኮልኝ ዝም ብለሽ አልጋ ላይ ሆነሽ እንቅልፍሽ እስከሚመጣ ድረስ የምታዩ አንዳንዴ ስልክሽን ብትነኪው ነገር አለ አይደል? በዛ አጋጣሚ ቪዲዮውን ማየት ጀመርኩኝ እና ቪዲዮን እያየሁኝ ታሪኩ ውስጥ ገብቼም ቢሆንም ግን ታሪኩ ስሆን እያየሁ ፊቷ ግን አዲስ አልሆነብኝም እና በቃ ማቃት ይሄ የመጀመሪያ ፊት ያየሁት ፊት አልሆነብኝም እና ማቃት መሰለኝና አልጨረስኩትም። ቪዲዮውን በጣም ሂስትሪውን በጣም ልቤን ስለነካው አልጨረስኩትም። ወዲያው እንዳጋጣሚ እሷ እኔ ኢንስታግራም ላይ ያው የሜካፕ ምናምን ነገር ስለማወጣ እሷ ትከተለኝ ነበር እና እንዳጋጣሚ ሆኖ የበዓል የኢትዮጵያ በዓል እንደዚህ በጉዲፈቻ ያደጉ ልጆች የሚያከብሩበት ሬስቶራንት እኔም እሄዳለሁ እና እዛ ሬስቶራንት ሆነው ተሰብስበው ሲያከብሩ የሰቀለችው ቪዲዮ ነበረ እና እንግዲህ እግዚአብሔር አተኩሪ ብሎ ሲለኝ ነው መሰለኝ በሆነ ብቻ ለምን ብትይኝ አላውቀውም፣ ብቻ ትኩረቴን ስበዋለች ማለት ነው። በዛ ሰዓት እንግዲህ ቪዲዮን ሲያየ እሷ ፊትም ከመጣብኝ በሆነ አጋጣሚ ብቻ ትኩረት ሰጥቻ ይቻላለሁ ማለት ነው እና ወዲያው የመጣልኝ እሷ ቪዲዮ ያን ያየሁት ነው እና እሷ ፕሮፋይል ውስጥ ገብቼ ወዲያው ስክሪንሹት አረኩት፣ ምክንያቱም ተመሳሰሉብኝ በጣም እና የኢንተርቪውንም ስክሪንሾት አረኩኝ የእሷን ፎቶ የመላክን እና በቃ ስልኬ ላይ ሆኜ አላቆምኩም። አንዴ ሳቀርብ ሳርቅ እያየሁኝ ወይኔ አይምሮ ውስጥ ፈጥሬ እንደው ተመሳስሎብኝ አልኩኝ እና ሌላ ሰዎችም እንዲሁ መጠየቅ ጀመርኩ። አላቃቸውን እዚህ ያሉትም ስፓኒሾችንም እነዚህ እዩዋቸው እስቲ ሁለት ይመሳሰላሉ እያልኩኝ መጠየቅ ጀመርኩኝ እና እንግዲህ እግዚአብሔር በዚህ አጋጣሚ ይገናኙ ተብሎ ከሆነ ብዬ ማንም ያውቃት ሰው ስላልነበረ ሞከርኩኝ። ከሁለት ሰዎች ጋር የሚያውቋት ከሆነ ኢንፎርሜሽን ፈልጌ በቃ እኔ ተመሳስለውብኛል። አሁን የምፈልገው ኢንፎርሜሽን ምንድን ነው? እህት አላት ወይ እሷ እዛው ኦልሬዲ ያየሁት ቪዲዮ ላይ የጉዲፈቻ ልጆች ናቸው ሁሉም ያንን ፕሮግራም ያዘጋጁት እና እህት እንዳላት ማወቅ ደግሞ ፈለግኩኝ እና እዚህ ሀገር ማለት ነው ስጠይቅ ጠየኳቸው ልጆች ብዙም ኢንፎርሜሽን የላቸውም ስለሷ እና እንዳጋጣሚ የዚህ ሀገር ክሪስመስ ስለነበረ እሷ ደግሞ ወደ ክፍለ ሀገር ከቤተሰብ ጋር ሄዳ ክሪስመስ ታከብር ነበረ። እዛ ላይ ከእህቷ ጋር ፖስት አደረገች። እኔ በቃ ስራዬ ብዬ ቁጭ ብዬ እየጠበኩ ነበረ። ብቻ እንዳጋጣሚ ከእህቷ ጋር እሱ ላይ ፖስት ስታደርግ እሱንም ድጋሚ ስክሪንሾት አድርጌ ማመሳሰል ምናምን ጀመርኩ። መጨረሻ ላይ በቃ በዓሉ ካለፈ በኋላ ከበዓሉ በፊት ላገኛት አልፈለኩም። ትንሽ በጥሩ እንድታሳልፍ ስለፈለገች በዓሉ ደግሞ ላትሆንም ትችላለችም ደግሞ የሚል አጋጣሚ ስላለ በውስጤ በዓሉ ሲያልፍ ጻፍኩላት። ህይወት እባላለሁ፣ ማድሪድ የምኖር አበሻ ነኝ እና የሆነ ቪዲዮ ኢንተርቪው አይቼ ነው እና ሜቢ
አንቺን ብታዩ ምናልባት ይጠቅምሽ ይሆናል እና ምትቺ ከሆነ እንገናኝና ካንቺ ጋር በአካል ተገናኝተን ቪዲዮን ብናይ ደስ ይለኛል አልኳት። እኔ የምጠብቀው ወይ ቪዲዮን ላኪልኝ እኔ አየዋለሁ፣ ምክንያቱም አታውቀኝማ። ሌላ መልስ ነበር፣ ግን ያው ኢትዮጵያዊ መሆኔን ብቻ ስላየች እሺ በቃ መቼ እንገናኝ ምናምን አለች። አማርኛ ግን አልችልም ትርጉም እፈልጋለሁ አለችኝና ችግር የለውም እሱን እኔ እረዳሻለሁ አልኳትና ያው ስለማታውቀኝ ምናልባት ኮንፈርት እንድትሆን ብቻ እዛው የምትሄድበት ሬስቶራንት ቀጠርኳትና እዛው ተገናኘን እልሻለሁ። አርኪ ሬሚት ንዴት ቀስቃሽ የነበረውን የተለመደውን ያላላክ ዘዴ ችግር ፈቶ በፍጥነት ልቆ ወዴት ናችሁ እያላችሁ ነው። ውጭ ሀገር ዘመድ ላላችሁ ልዩ ድል ነው። የምትላላኩት የግድ ገንዘብ መሆን የለበትም። የልባችሁን ስሜትና የመንፈሳችሁን ጽናት የሚገልጹ የተለያዩ ሐሳብ ገላጭ መልእክቶችን አስውቦ ከመላክ ጀምሮ አርኪ ሬሚት ለበጎ አድራጎት ድርጅት ለመለገስ የልደት ስጦታ የበዓል ልዩ ገጸ በረከት ለመቸር ያስችልዎታል። ከየትኛውም የዓለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር፣ የካናዳ ዶላር፣ ፓውንድ፣ ዩሮ፣ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን በተገቢው ፍጥነት መላክን አርኪ ሬሚት ያሳልጥልዎታል። የአርኪ ሬሚት አፕሊኬሽንን አሁኑኑ ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩ። በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ። አርኪ ሬሚት ስታገኛት መጀመሪያ ምንድነው የጠየቅሻት? ወይስ ዝም ብለሽ ቪዲዮውን አሳየሻት ወይስ ጥያቄ ጠየቅሻት? አይ ትንሽ ፈርቼ ነበር። ያው 100% እርግጠኛ አይደለሁም እሷ እንደሆነች ገባት እና ጥያቄ ጠየቅኳት። ልክ ስትገባ ሳያት እኔ የመጣልኝ ፊት የእሷ ፊት ነው፣ የመላክ ፊት። በጣም ይመሳሰላሉ ደግሞ በጣም ነው የሚመሳሰሉት። ሜቢ እንጃ አሁን በደንብ ይታይ ይሆን እሷ ፍሪዝ ስለሆነች ምናምን፣ ግን ፀጉሯን አስይዛ ነበረ ያኔ ከኔ ጋር ተቀጣጥረን ስትመጣና የመላክ ፊት ነው እኔ የመጣብኝ ስትገባ ሳያት እና ረጅም ጊዜዋ ነው። ስለ ኢትዮጵያ ብዙም ያው በምታያቸው ነገሮች ነው የምታውቀው እና እኔንም አታውቀኝም። እንደው ዝም ብዬ ተነስቼም ይሄን ቪዲዮ ማሳየት ትንሽ አልፈለኩም እና ጠየኳት። ታለሽ ወይ ታስታውሻለሽ ወይ ኢትዮጵያ ያኔ እኔም ማሳየሽን ቪዲዮ ከማሳየቴ በፊት እስቲ ነገር የምታስታውሽው ነገር ካለ የኢትዮጵያ ያኔ በዛ ጊዜ ሄደው ጉዲፈቻ ከማምጣታቸው በፊት ምናምን አልኳት። በአዲስ አበባ ልጅ ነኝ ምናምን አለች። ትዝ ይለኛል የአዲስ አበባ ልጅ ነኝ። ሶስት እህትማማቾች ነበርን አለችኝ እና ስሟን ጠራችልኝ። መላክ የምትባል እህት ነበረችኝ አለች። እንደሱ ስትለኝ በቃ ኦኬ እንግዲህ ይሄ ብዙ አጋጣሚ መሆን አለበት መቼም ሁሉን ነገር ከተገናኘ እና በቃ ቪዲዮን ላሳይሽ እኔ ተረጎምልሽ አልኳትና ቪዲዮውን አሳየኋት። ያልጠበቀችው ነው መቼም አልጠበቀችውም። ምክንያቱም እኔም አልነገርኳትም የቪዲዮ የማን እንደሆነ። ምክንያቱም ያለችኝ አንድ እህት ያለች ከኔ ጋር ያለች ኢትዮጵያ ደግሞ አንድ መላክ የምትባል እህት ነበረችን። ያው ፕሮሰሱ ላይ አልደረሰችም ምናምን አለች። በምን ምክንያት ማለት ለምንድን ነው ነበረች ብላ ያለችው? እንደሌለች ነበር የምታውቀው? አዎ ነበረች ያለችበት ምክንያት ፕሮሰሱ ላይ ልክ እንደጀመረ ሞታለች አለች። እነሱ የሚያውቁት እንደሞተች ነው። ላንቺም ከባድ ነው አይደለ? እንደሞተች ማለት እህት እንዳለች አታውቃለች፣ ግን ደግሞ እንደሞተች ነው የምታውቀውና አለች በህይወት ብለሽ አንቺ ደግሞ ቪዲዮ ልታሳያት ነው። አልከበደሽም? ያ ይከብዳል።
ለዛም ነው ምንም ነገር አላልኳትም በቃሽ ቪዲዮውን እንየውና ቪዲዮውን ስናይ ብዙ ነገሮች ሜቢ ከዛ ውስጥ መልስ ታገኝ ይሆናል አልኳትና ቪዲዮውን አረኩላት ምክንያቱም ምንም አልነገርኳትም እና ቪዲዮውን ሳረግ በጣም የገረመኝ ነገር ምንድነው ያለች ፕሌይ ሳረገው እኔ ነኝ ያለች ቪዲዮ ላይካ እኔ ነኝ ነው ብላ የጠየቀችኝ እንግዲህ መመሰል ምን ያህል እንደሚመሳሰሉ እና እኔ ደግሞ በዛ ላይ እሷ ልጅ ወይስ አይደለችም የሚለው ነገር ውስጥ ያለ እስከዛ ሰዓት ድረስ ገባሽ እና እኔ ነኝ ወይ ብላ ስትጠይቀኝ አቆምኩትና ነው አንቺ አይደለሽም እቺ መላክ የምትባለው እህታችሁ ኢትዮጵያ ያለችው ናት ምንም በቃ በዛ ሰዓት ምንም እንደዚህ አስረድች እየነገርኳት በመሃል ቪዲዮ ተነክቸው ድጋሚ ይሄ ተቆራረጠ ኢንተርቪው ሳይጀምር በፊትም ይታየው ፓርቱን እሱን አየችና በመሃል ፎቶ የልጆች ህፃንነታቸውን ፎቶ ስታይ እንዴ የኔ ፎቶ እኮ አለዛ ውስጥ ምንድነው ይሄ ዶክመንታሪ ነው እኔ ሳላቆይ ምንድነው አለች እስካሁን ድረስ በቃ አልገባትም ብዙ ደነገጠች ከባድ ታይም ነበር በጣም በእውነት እጅግ በጣም የሚደንቅ ነው መላክ ያታልቅሽ እሷ ራሷ ማመን አልቻለችምና ለነሱም ከባድ ነው ደስታውም ከባድ ነው አምነው የኖሩትም ነገር ከባድ ነው ምክንያቱም እንግዲህ አና ታላቅ ስለሆነች በደንብ የመንትያ እህቶቿን ሁኔታ ታውቃለች አንዷ ከጎኗ ነች አንዷ ግን በሞት እንደተለየች ነው የምታውቀውና ይሄ በጣም ከባድ ነው ግን እግዚአብሔር ይመስገን በህይወት ኖረሽ ስላገኘሻቸው ማለት ቀላል ነገር አይደለምና አታልቅሺ አርኪሬሚት ንዴት ቀስቃሽ የነበረውን የተለመደውን ያላላክ ዘዴ ችግር ፈቶ በፍጥነት ልቆ ወዴት ናችሁ እያላችሁ ነው ውጭ ሀገር ዘመድ ላላችሁ ልዩ ድል ነው የምትላላኩት የግድ ገንዘብ መሆን የለበትም የልባችሁን ስሜትና የመንፈሳችሁን ጽናት የሚገልጹ የተለያዩ ሐሳብ ገላጭ መልእክቶችን አስውቦ ከመላክ ጀምሮ አርኪሬሚት ለበጎ አድራጎት ድርጅት ለመለገስ የልደት ስጦታ የበዓል ልዩ ገጸ በረከት ለመቸር ያስችሎታል ከየትኛውም ዓለም ክፍል ቪዛና ማስተር ካርድ በመጠቀም የአሜሪካ ዶላር የካናዳ ዶላር ፓውንድ ዩሮ ድርሃም እንዲሁም የተለያዩ ሀገር ከረንሲዎችን በተገቢው ፍጥነት መላክን አርኪሬሚት ያሳልጥልዎታል የአርኪሬሚት አፕሊኬሽንን አሁኑኑ ከፕሌይ ስቶር እና አፕ ስቶር በማውረድ ለወዳጆቹ ይላኩ በነገራችን ላይ የሚላኩ ገንዘቦች በቀጥታ ወደ ኢትዮጵያ ንግድ ባንክ ሂሳብ ገቢ ይደረጋሉ አርኪሬሚት አና እንዴት ነሽ በጣም ደህና ነኝ እስካሁን ግን ስለቀስ ያሰብኩኝ ደስታ ውስጥ ሙሉ ለሙሉ እየገባሁኝ ነው እሷ ስትለኝ የነበረው የሆነ ፊልም ነው የሚመስለው አለችኝ አሁን እንደዚህ ሌላ ሰው መጥቶ ቢነግረኝ የሚመስለው የሆነ ፊክሽን ፊልም ህይወት እንዴት እንዳገኘችሽ ነግራናለች ስትጠራሽ አንድ ቪዲዮ አለ ብላ ስትጠራሽ ምን አስበሽ ነበር ይሄድሽው እዛስ ቪዲዮውን ስታሳይሽ የነበረሽ ስሜት ልብሽ ምን እያለሽ ነበር ሾክ yo no asimilaba መጀመሪያ ሳይ ያለውን ነገር ሁሉ ስትነግረኝ ማመን ያቃተኝ ምክንያቱም ኢትዮጵያ ውስጥ ማንም የለኝም ምንም የሚፈልግም ነገር የለኝም በቃ ይሄ ውስጤ ያሳመንኩትና የተደፈነ ነገር ነው እና የሆነ ሰዓት ላይ መጠብቀው ውሸት ነው ቀልድ ነው የሚሉኝም ይመስለኛል አላቅም ደስታ ነበር የሚሰማኝ ሐዘን ይሁን የሚሰማኝ ስሜቱን ለመናገር አልችልም ምን አይነት ታሪክ ነው እያልኩኝ ለራሴ የሆነ የምሰማው ነገር መሰለኝ እንጂ እኔ የባለ ታሪኩ ፓርት የሆንኩ አልመሰለኝም የሆነ የተዘገነ ማንም የለኝም ብዬ ነው ደመደምኩት
መላክ ያሳለፈችውን ታሪክ ህይወቷን ስታስቢ እንደ ታላቅ እህት ምን ተሰማሽ? በቪዲዮም ተገናኝታችኋል ከዚህ ፕሮግራም በፊትና ምን ተሰማሽ እንደ ታላቅ? Me dolió como si fuera mío. ይሄንን ስሜት ለመግለጽ ቃላት ያለው አይመስለኝም ግን የራሴ ደም የራሴ ሰው በዚህ ሁኔታ ላይ ሲያልፍ ሳይ እኔ እንዳለፍኩት ነው የተሰማኝ አመመኝ በጣም que haya pasado por todo eso lo sentí como si fuera mío. ስታገኛትስ በቪዲዮ የመጀመሪያ ቀን ስታያት Fue mucha emoción. ሳያት ለመጀመሪያ ጊዜ በቋንቋ ለመግባባት እንድንችል ያው ስሜቴንም ቆጥቤ ነበር ኮንሰንትሬት ብዬ ከሷ ጋር ለመገናኘት ሞክሬ ነበረው በጣም ደስ ብሎኛል ይሄ ማለት እንደ ሳታ ገሞራ አይነት ስሜት ነው የተሰማኝ ምክንያቱም ማንንም የለኝም ብለሽ ሁለት ነን ብለሽ ያለሽበት ላይፍ ላይ እግዚአብሔር እንደዚህ አይነት ደግሞ ስጦታ ሲሰጥ ምንም የማዘኑ ፓርት አይኖርም የደስታው እንጂ ቢሆንም ግን እንደ እህት በጣም አሞኛል የሷ Un cúmulo de emociones. መንትያው አልሰማችም አይደል? No, de momento. አታውቅም በአካል ሄጄ ነው ላገኛትና ለነግራት የፈለኩት ስለዚህ እሷ አታውቅም እሷም ያላት መረዳት መላክ እንደሞተች ነው Toda mi familia. ሁሉም ቤተሰባችን ይሄ ኢንፎርሜሽን ያለ ማነው ግን የነገራችሁ አሁን ይሄንን ገና ከዚህ ሳትሄዱ ነው መላክ ሞታለች ብለው የነገሯችሁ Antes de salir. አዎ እሺ ኢንፎርሜሽን ያለን ከኢትዮጵያ ከመጣታችን በፊት ነው በጣም ነው የሚገርመው እግዚአብሔር በህይወታ ቆይቶ መላኬ አታልቅሽ ከእህትሽ የምታስታውሽውን ትውስታ አሁን ደስታ ነው አጋሪያት እሺ ተረጋጊና አይዞሽ አነጋግሪያት አይዞሽ አታልቅሽ Es que pues ojalá poder cambiar las cosas, pero ቢቻልና ጊዜ መልሶ ወደ ኋላ እንደ አዲስ ቢጀመርና እዚህ ነገር ላይ በዚህ በኩል ባታልፍ ደስ ይለኝ ነበር ልክ ነሽ ግን አንዳንዴ ህይወት በእንደዚህ አይነት መልኩ ሊፈትነን ይችላል ser conscientes de todo. አይዞሽ አሁን ደስታ አይደለ መላኬ አሁን ደስታ ነው እሺ እግዚአብሔር ይመስገን ያው ታላቅ እህቴ ታስታውሰኛለች ትፈልገኛለች ብለሽ እምነቱ ነበርሽ አይደል በሷ በኩል ግን እንደሞትሽ በእነሱ በኩል ስለተነገራቸው ነው አሁን አትዘኛ አታልቅሽ አነጋግሪያት የደስታውን አጋሪ Claro, ahora a partir de ahora lo que የማይሆን የሚመስለው ነገር በእግዚአብሔር ፍቃድ ሆኖ አንድ ላይ መሆን ይችላል ከባድ ነው ግን ከዚህ በኋላ መላክ በቃ አዲስ ቻፕተር ነው ምን ጀምረው ያን ያለፉትን ታይሞች ሁሉ ወደ ኋላ ትቶ በጥፍ ነው ለመካስ ማሰብ ያለብን no como ahora. ያ ትልቁ ነገር እሱ ነው በቃ እኮ ደስታውም ተደበላልቆባት ቃል ማውጣት አልቻለችም በደስታ እከናው አው አረብኛም እንዲው ስናወራትም እንደዛው ነበር ስታለቅስ ነበር ከባድ ነው እና ደግሞ ባንዴው ደግሞ ዱባርኩ ያው ባንዴው ሁለቱም እህትማማቾች ደግሞ መመሳሰላቸውን በጣም የሚገርም ነው አናግሪያት ስለ ደስታሽን ግለጪ ለተመልካቾችም ለህይወትም እንግዲህ ህይወት በጣም ትልቁን ነገር ነው ያደረግሽው በጣም ነው እናመሰግነው ስለ እውነት ቃል የለንም በሸገር ኢንፎ ሚዲያ ተከታታዮች ስም የዚህችን ወጣት ህይወት ምን ያህል ምኞቷን እንዳሳካሽ በተስፋ እንደሞላሽ እነሱስ ባንድ በኩል ሞታለች ብለው ምንም ልባቸው አልጠበቀም እሷ ግን ከዛሬ ነገ ብላ ስትጠብቅ ፊልም ባየች ቁጥር መንትዮች ባየች ቁጥር በጣም ብዙ ሲሰማት የነበረች
ልጅ ነችና የሷን ምኞት ነው ያሳካሹ። በእውነት በጣም አመሰግናለሁ ህይወቴ፣ እግዚአብሔር ያክብርልን። እርግጠኛ ነኝ በዚህ ሁኔታ ላይ ማንም ሰው ይገኝ፣ ምክንያቱም የመላክ ኬዝ የሁላችንም ቤት ነው ያንኳኩ፣ የሁሉንም ሰው ነው እንባ ያፈራ ሁሉም ሰው በመላክ ታሪክ እና ይሄን እንዲህ አይነት አጋጣሚው ተገኝቶ ደግሞ ማገናኘት እኔ እንደውም እድለኛ ነኝ ነው የምለው። እኔ እንደ እድል ነው የምቆጥረው። ይሄ እንደዚህ አይነት የሚገርም ታሪክ ውስጥ በጣም ደስ በሚል ሁኔታ አጨራረሱ በሚያምር ሁኔታ መሳተፍ እንደውም እኔ እድለኛ ነኝ። ፊልም ነው የሚመስለው። እውነት እኮ ነው። በጣም የሚገርም ነውና እግዚአብሔር ይመስገን ብቻ ስለ ሁሉም ነገር። መላክዬ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ደስታው በጣም የተለየ ነው። አዎ በጣም ደስ ይላል። ያው በጣም ስላገኘኋት ደስ ብሎኛል። ተስፋዬ ከሰው በላይ እግዚአብሔር ስለነበረ ደስ ብሎኛል። ግን ያው በጣም ያመመኝ ነገር ቢሆን ሞታለች የሚለው ነገር እነሱ ጋር የፈጠረባቸው ስሜት ሳስበው ከባድ ነው ማለት ከብዳል፣ በጣም ያማልና ግን ደስተኛ ነኝ። ደስታም ነው ህመምም ነው የሆነብኝ ለኔና ግን አሁን በጣም ደስተኛ ነኝ ስላገኘኋቸው። በጣም በእውነት ይሄንን ኃላፊነት የጎደላቸው እንዴት በህይወት ያለችን ሰው ሞታለች ብለው መንትያ እህቶችን ይነጣጥላሉ የሚለው በእውነት የሁሉም ጥያቄ ነው። በጣም ነው የሚያሳዝነው። ግን እንደው ያለፈውን ሳይሆን አሁን ያለንበትን ደስታውን ስለሆነ እያየን ያለነው መገናኘታችሁን ስለሆነ እያየን ያለነው አንቺም ይሄንን አስቢ። እንኳን ደስ አለሽ፣ እንኳን በህይወት ኖርሽ። ምኞትሽ አልነበር? አዎ እንቅልፋተሽ ነበር። በድንጋጤ ሰውነቷ ሁሉ ሲንዘፈዘፍ ነበር። የመጀመሪያ መልእክት የላክሽላት ጊዜ ህይወት ነኝ ብለሽ መልእክት የላክሽላት ጊዜ በጣም ደንግጣ ነበርና ሰውነቷ ሁሉ ሲንዘፈዘፍ ነበር። አዎ ያልኳት ነበር ስልክ በቪዲዮ መጀመሪያ ላይ እነሱን ከማገናኘት በፊት ቁጥሯን ሳገኝ መጀመሪያ እስካሁን ድረስ እንትን እያልኩ ነበር እና ነች አይደለችም እያልኩ ነበር እና ቪዲዮን ስታደርግ በቃ ጮኸች። ታውቂያቸዋለሽ ምናምን አውቃቸዋለሁ ከእሷ ጋር ነበርኩ ትላንት ምናምን ብዬ ስነግራት ጮኸች። በቃ በደስታ ደስ ይላል። ብቻ እግዚአብሔር ይሄንን እድል መልሶ ሰጥቷቸዋል። ስለዚህ ይሄንን ማጣጣሙ እንግዲህ ያለፉትን ሁሉ ዘመናት አሁን በደንብ መኖር ነው። የካሳ ዘመን ነው የሚሆነው። ምንም አላልሻትም ግን እህትሽን ምንም አላልሻትም። ቃል ስላጠረኝ ነውና እንደ ታላቅ አበባ ነው የምትያት፣ እቴቴ ነው የምትያት። ምንም ብላቸው ደስ ነው የሚለኝ ማለት እናታችን በህይወት የለችምና ለኔ እህቴ ብቻ ሳይሆን እናቴም ነች ሆነች። እህት ብቻ ሳትሆን እናት ነችና ምንም ብላት ያንሳታል። እኔ አላቅም። እኔ በጣም ከምልሽ በላይ ከባድ ነው፣ ግን በጣም ነው የምወድሽ። በጣም ብዙ አመት ስናፍቅሽ ነበር። ሳላያችሁ ብዙ ጊዜ ብዙ ነገር አሳልፌያለሁ፣ ተሰቃይቻለሁ። አሁን እናንተን በማግኘቴ በጣም ደስተኛ ነኝ። ሁሌ ነው የምትናፍቁኝ። ሁሌ ስለእናንተ ሳላነሳ ፈጣሪ ሳለምን ያለፍኩባቸው ጊዜያቶች የሉም፣ ግን አሁንም ቢሆን አልረፈደም። በጣም ደስተኛ ነኝ። የሰላም እንቅልፍ መተኛት ጀምሬያለሁ። አሁን መኖር ጀምሬያለሁ። አሁን እንደ አዲስ ተወልጃለሁ። ቃል ያጥረኛልና እህቴ በጣም ነው የምወድሽ። አንዬ በጣም ነው የናፈቅሽኝ። እህቴ መንተይም በጣም ነው የናፈቀችኝ። ከእናንተ ጋር እንደ ልጅነታችን ማሳለፍ፣ መጫወት፣ መሳቅ፣ መበረቅም ነው የናፈቀኝና
መንትያዬን አግኝቼ ደግሞ ጥሩ ጊዜ አንድ ላይ እንደምናሳልፍ እርግጠኛ ነኝ። በአካል እንደማገኛችሁ አይናችሁን እንደማይ እርግጠኛ ነኝ። በጣም ነው የምወዳችሁ። ባላችሁበት ሰላም ሆናችሁ ኑሩልኝ። እኔ ምንም አልፈልግም። ምንም እንደሌላው ሰው ይሄን አድርጉልኝ፣ ይሄን ሁኑልኝ። ችግር ብዙ ያስተማረኝ ሰው ስለሆንኩኝ ከእናንተ ምንም ነገር አልፈልግም። ምንም የምፈልገው መኖራችሁን ነው፣ ድምጻችሁን መስማት ነው የምፈልገውና እግዚአብሔር የልቤን መሻት አይቶ ደግሞ ስላደረገልኝ በጣም ነው የማመሰግነው። ኑሪልኝ። በጣም ነው የምወድሽ ህይወትዬ። አንቺም እግዚአብሔር አምላክ ይባርክልኝ። ለእኔም እንደ እህቴ ነሽ፣ ከእህትም በላይ ነሽ። ማንም የማያደርገውን ነገር ነው ያደረግሽልኝ። ማንም አይገምተውን በቃ ማታውቂውን ሰው አመሳስለሽ የዚህን ያህል መንገድ ሄደሽ። ሰው እኮ ይሰለቻል። አንድ ቀን ሁለት ቀን አይቶ ደግሞ የማየት እንኳን ፍላጎት አይኖረውም። ግን አንቺ እስከ መጨረሻው ድረስ እግዚአብሔር ባንቺ መንገድ አድርጎ እስከ መጨረሻው ድረስ ለማገናኘት ስላበቃሽኝ፣ ህልሜ ስላሳካሽልኝ፣ ድጋሚ እንድኖር ስላደረግሽኝ፣ ተስፋ ይበልጥ በቃ ደስተኛ እንደሆን ስላደረግሽኝ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወድሽ። እኔ እህቴ እንደ እህቴ ነው የማይሽ። ምንም ነገር ቢፈጠር ከአሁን በኋላ እንደ እህቴ ነው ደውዬ የማማክርሽ። Nada, que ahora, a partir de ahora, pues... እኔ መጀመሪያ ቀን ይህንን ቪዲዮን አይቼ ማታ ላይ መተኛት አልቻልኩም እና እሷን ነው ሳስባት የነበረው። ይህን ያህል ዓመት ሙሉ የእኛን መኖር እያወቀች ያኔ ነው በጣም የእሷ ሁኔታ ደግሞ የበለጠ የገባኝ። ከዚህ በኋላ በሰላም እንድትተኛ ነው የምፈልገው ብዬ ነው በሁለተኛው በሶስተኛው ቀን ከእሷ ጋር ኮንታክት ያደረኩት። አሁን በቅርብ ወደ ኢትዮጵያ የመምጣት ሀሳብ አላችሁ? ሁሌም ኢትዮጵያ ሄጄ አንዴ አገሬን አይቼ መመለስ ሁሌም የኔ ፕላን ውስጥ የነበረ ነገር ነው። ስራዬ ብዬ ሄጄ የማየውም ሰው ስላልነበረ ትምህርት ቅድሚያ ስሰጥ ማስተር ስሰራ ሳስቀድም ይሄን ቀን ሄጄ ሄዳለሁ የሚል ውሳኔ አልነበረኝም። አሁን በቅርቡ ሄዳለሁ። ምክንያቱም ከዚህ በላይ ምንም የሚያስጠብቀኝ ምንም ምክንያቶች ቢደረደሩ ሌሎች ነገሮች ሁሉ መጠበቅ ይችላሉ። መጠበቅም ማልችለው እኔ እሷን ማየት ነው። muchos motivos para ለእህትሽስ አሁን ለመንትያዋ ማለት ነው በምን አይነት መልኩ ልትነግሪያት ነው ያሰብሽው? ለኔ እዚህን ያህል የከበደኝ እሷን ደግሞ ሄጄ መንትያሽ አለች በህይወት ነው ብዬ ማለት ያለብኝ። እሱ ደግሞ በጣም ከባድ ነው። በደስታውን በኩል በዛኛው ደግሞ በላይ መደንገጥም ሊኖር ይችላል። እሷንም ያሳደጉኝን እናትና አባቶችን ትልቅ ሰዎች ስለሆኑ ቀስ ብዬ ነው ለእነሱም መንገር የፈለግኩት። በቃ እኔ ግን ቶሎ ነግሬ መገናኘት ፈልጌያለሁ እና የሚቀጥለው ሳምንት ሄጄ በጣም እንደሚያስደስታት ዜናው እህቴን በጣም እርግጠኛ ነኝ። ደግሞ በዛ ላይም ደግሞ በጣም እንደምትደነግጥ እርግጠኛ ነኝ። ደስታ ነውና እኛም በጣም ደስ ብሎናል። በርዘሽ ማየት ትፈልጋለህ ያለች ነው መላክ። ኧረ እኔ እቀበልሻለሁ። ሳይመታ መምጣቷ በፊት አንድ ነገር መናገር የምፈልገው አሳይታኛለች፣ እንዴት ለብሳ እንዴት ብላ እንደምትመጣ። ችግር የለውም እጠብቅሻለሁ። ሰላም ያምጣሽ። እኔ እንድትስቂ ነው ብታምሪ መላክዬ። እሺ እሷም ግን ተሰጥኦ አላት። ሞች መንትዬ አንድ የሚያደርገን ነገር አለ ህይወት ያላነሳችሁ። እስቲ መንትያዬ በጣም እንደኔ ተሰጥኦ አላት እያለችኝ ነው፣ እውነት ነው? Sí, que le gusta mucho escribir. ሁለቱም አንድ አይነት የሚገርም ታለንት ነው ያላቸው። እቺኛው እንደውም ሽልማት አላት በድርሰት መጽሐፍ እዚህ ሀገር ተሸልማለች እና መላክም ደግሞ እንደምጽፍ አውቃለሁ። በጣም ይገርማል። እንግዲህ መላክዬ ከዚህ በኋላ ነው ሽልማቶቿ። ወደ ዳንሱም ደግሞ እሷ ሙዚቃውም ምኑንም ያው ብቻ አርቲስትነት አለ ሶስቱም ጋር።
በደማቸው ውስጥ ነው። እንደ ሰንሰለት ነው። አንዷ እንዲያይዞ ነው ያለው። አናስ አለሽ የዚህ ተሰጥኦ? Me gusta mucho. አንባቢው ነኝ፣ የአንባቢው ግሩፕ ነኝ። ጽሁፉን ለነሱ ለሁለቱ መንትያዎች ትቻለሁ። በጣም የሚገርም ነገር ነው። ግን በተለያየ የዓለም ክፍል እየኖሩ ግን ተሰጥኦ በጣም ነው የሚደንቀው። አዎ እሷ ስትለኝ መጀመሪያ ጊዜ ቪዲዮ ኮል ያረኩላት ጊዜ እንዴ ለምንድን ነው? ምክንያቱም እኔ እሷን ነው ያገኘኋት በአካል እና ስለሷ ነበር የምነግራት። እሷ ደግሞ በጣም ትጠይቀኝ ነበረ መንትዮዋ። እሷ ግን ደህና ነሽ ምናምን ትለኛለች። አስሬ በቃ ጫንቋት ማለት ነው ስለሷ ብዙ ስለማላወራላት እና እሷ ደህና ነች። እንደውም አንድ ትልቅ ፖይንት ልንገርሽ፣ እሷም እንዳንቺ ትጽፋለች ብዬ ነገርኳት እና በጣም ደስ አላት። የሚገርም ነው። የተለያየ ካልቸርም ሆኖ ቢያድጉም ደም እኮ ደም ነው። በጣም ለነገሩ መላክም እኮ ነግረሽናል አይደለ? ከመንትያዬ በላይ ከታላቄ ጋር በጣም እንመሳሰላለን ብላ ባለፈው ነግራናለች። የሚነገርሽን ነው ወይስ በልጅነትሽ ያሰብሽውን ነው? አይ ሳይሄዱ በፊት የተነሱት ፎቶ ነበረና እዛ ጋር ሳያት እኔን ነው የምትመስለው እና መንትያዬ ጭራሽ እንትን አንልም እና በቃ አሁን ብታድግ ወይ እንደኔ ብትሆን እኔን ነው መንትያዬ የምትመስለው። ፎቶ ላይ እንደዛ ነው። መንትያዬ ጋር ትንሽ ህፃንም እያለ መንትያዬ ኤዶም ትንሽ ቀላ ትላለች፣ ወደ እናቷ ነች። እኔና ሀናንን ወደ አባታችንን ግን እንመሳሰላለን። እኔና እሱ ያው ኢትዮጵያ ሲሄድ አማርኛ ታሳየኛለች ወደ በያለች ነው። እስከዛ ደግሞ እሷም ስፓኒሽ ትማራለች። እንዴ ታዲያ ካሁን የጀመርሽው የለም? እናደርገ ትራንስሌት ነው በቃ እየተጻጻፋችሁ ነው? አዎ በጣም የሆነ ሳወራት ራሱ ደስ ነው የሚላት። ቪዲዮም በቃ አንተን ነው የሆነ ነገር አዲስ ይሆንብሻል። በቃ አዲስ ይሆንብናል ለኔም ለሷምና አሁን እንደተገናኘን አይደለንም። ቪዲዮም ቴክስትም ስናደርግ እንደ አዲስ ነው የምንሆነውና እሷም እንደ አዲስ ነው ደስ ብሏት ምናምን። አንቺም ራሱ እኮ እንደ አዲስ በቃ በጣም ከፍቶሽ ስታለቅሽ አዎ ማኔ አሁንም ድረስ በቃ የሆነ እንትን ነው የሚመታኝቼ ወይ ገና አለቀውም አይነት ነገር ላይ ነኝ። ህልምን የመሰለኝ ማለት በዚህ ፍጥነት ወር ገና ቪዲዮ ከተለቀቀ ወር አልሆነውምና በዚች ወር ውስጥ ይሄን ያክል ፍጥነት ኖሮት እንዲህ ዱብዳ ነገር ሰማለሁ ብዬ አልጠበኩም። እንደገና እግዚአብሔር ቀን አለው ስትይኝ ነበር። በጣም ከምንም በላይ ያስደሰተኝ ሁለቱም አልተለያዩም። በቃ ይሄ ለኔ ትልቅ እረፍት ነው ማለት ሳይገኙ በፊት የማስበው ወይ ተለያይተው ይወሰዷቸው ይሆን ወይ በህይወት ይኖሩ ይሆን። አይ በቃ እንደዚህማ አይሆንም። ሌላ ያክስት ልጅ ወይ ደግሞ ያጎት ልጅ ነው አብሮ ሄዶ የነበረው? አዎ አንድ ያጎቴ ልጅ አብሯቸው ሄዶ ነበረ። ፎቶ ስትሰጠን ሌላ ወንድ ልጅም ነበረ ያጎት ልጅ። ታገኙታላችሁ? En el momento sí, pero አንድ አካባቢ ቅርብ ነው ይኛል ያደግንበት አካባቢ ብዙም ኮንታክት ባይኖርንም ግን አንድ ላይ አይደለም ያደጋችሁት? no, yo que no tengo ከአንድ ላይ አይደለም ያደግነው ni nada parecido. በጣም ነው የሚገርመው። አሁን አዲስ የህይወት ምዕራፍ ነው በእናንተም በኩል በተለይ ደግሞ በመላክ በኩል አዲስ የህይወት ምዕራፍ ነው። በእውነት በጣም ደስ ብሎናል። Como vamos a intentar ver እግዚአብሔር ይሄን እድል ሰጥቶናል እና ለፎን ጊዜ በደንብ ደብል አድርጎ ማጣጣም ነው። ምክንያቱም ይሄ ነው ዋናው ትርፋችን አንቺን ማግኘታችን ነው። y aprovechar esa suerte. También agradezco mucho al programa. በዚህ ፕሮግራም አጋጣሚ ነው እህቴን ላገኛት የቻልኩትና ለሷ በር በመክፈታችሁ በጣም አርጌ ከልብ አመሰግናለሁ። A mi hermana. እኛም ከልብ እናመሰግናለን። Son casos que እንዲህ አይነት ኬስ ይዞ መቅረብ የማይሆን የማይቻል ነገር እዛማ ተሄዱ ምናምን አይነት ነገር ሊሆን ይችላል። ግን ይሄም ደግሞ ለሌላ ሰውም ሌላ ትምህርት እንዲሆን ነው የምፈልገው። በዚህ አጋጣሚ ይኸው እኔ እህቴን አግኝቻለሁ። ከእኔም በላይ ደግሞ መንታዬ ራሷን አግኝታለች የጎደላትን ፓርት
y le estaré eternamente agradecido. በጣም ደስ ይላል። መላክዬስ ምትይው አለ? እኔም ምንም በቃ ፈጣሪን ነው ማመሰግነው። አንቺንም እግዚአብሔር ይስጥልኝ በጣም ነው ማመሰግነው ይሄን እድል እንዳገኝ ስለረዳሽኝ። ባንቺ እግዚአብሔር መጥቶ ነው ይሄን ሁሉ ነገር ሰርቶ ዛሬ እህቴን አይን ላይን ላያት የቻልኩትኝ። አልበቃም ያው እህቴም ተገኝታ ደግሞ ድጋሚ እንድገኝ ትራንስፖርትም ልከሽልኝ እንድመጣ ስለረዳሽኝ ስላገሽኝ በጣም ነው ማመሰግነው። እግዚአብሔር አምላክ እጥፍ አድርጎ ይክፈልልኝ። እኔ ምንም ማድረግ ባልችልም እግዚአብሔር ትልቁን ነገር እንደሚያደርግልሽ ተስፋ አደርጋለሁ። እህቴ ደግሞ መታ እዚህ አንድ ላይ እንደዚህ ተደርድረን 3 እህትማማቾች ተደርድረን ደግሞ ህዝብ አይቶን ደስ የሚል ጊዜ እንደምናሳልፍ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ያ በጣም ነው የምወድሽ እህቴ፣ በጣም ነው የምትናፍቂኝ። ከዚህ በላይ ጥሩ ደረጃ ደርሼ እንደማኮራሽ አልጠራጠርም። እኔም በጣም ነው የምወድሽ። ዘፈኝላት ይቻላል። ላንቺ ግን እንዳታጣይኝ ከመንትያዬ ጋር ማለት ነው። ለሁለቱም ነው በይሊ፣ ላንቺም ለሷም ነው። እሷ እስከምትመጣ ድረስ እኔ እወስደዋለሁ ሁሉንም እያለች። አይ ለእኔ ሁለቱም አንድ ናቸው፣ ለእኔ አንድ ናቸው። ግን በቃ ዘፈኑ ለሁለቱም ተርጉማም ቢሆን ትረዳዋለች ብዬ አስባለሁ። ያ በባለፈው የት ነሽ የሚል ነበረ፣ አሁን ደግሞ አግኝቻታለሁ። እሺ ዝግጁ ነች? የሚገርም ነው። ባይዘው እንትኑን የመጨረሻው ፕሮግራም ላይ መላክ የዘፈነችው ዘፈን ቪዲዮን አልኩሽ ስጀምር መጀመሪያ ላይ አልጨረስኩትም ነበር እና ከሷ ጋር ነው ሙሉን ያየሁት እና እሱን ፓርት አላየሁም ነበር። እሱን ፓርት ሳይ ኢሞሽናል ሆኜ ነበር እና አልገባትም። ገና ሙዚቃው ሲጀምር በቃ በጣም ነው ያለቀሰችው። አልተረጎምኩትም ግን ትርጉም የምትፈልጊ አይመስለኝም። የዓለም ቋንቋ ነው እንደሚባለው እኮ ነው ሙዚቃ። በጣም በእውነት ገረመኝ። ምክንያቱም በቃ ተሰምቷታል ዘፈኑ። አንዳንዴ ቋንቋን ባታውቂም ያለ የሆነ ኮኔክሽን አለ። ስለዚህ አሁኑ ሳይተረጎም ይገባታል እያለችሽ ነው። ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙኝ ጠዋት ማታ። ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙኝ ጠዋት ማታ። እንጀራና ኑሮ ቢያርቃት ከኔ ላይ አምናለሁ አንድ ቀን እህቴን እንደማይ። አባትና እናቴ አንቺ ነሽ ድጋፌ የአምላኬ ስጦታ እህትዬ ትርፌ። ናፋቂ እህትሽ ነኝና እህቴ ፈጥነሽ ቶሎ ነይ። ቤተክርስቲያን ሄጄ ተሳልኩኝ መቅደሱ ለሱ ዘመርኩኝ። ከደስታ ጋር ነው። አሁን እኔ ነው ማስለቀሽ።
ገብቷታል አይደል መቼም Porque gracias a ti. ድምጿና ሜሎዲው ራሱ ይገባል። ስለዚህ በአካል ስትገናኙ ደግሞ እኛም የደስታችሁ ተካፋይ ለመሆን ያብቃን። በጣም ደስ ብሎኛል። Muchas gracias በጣም ደግሜ ደግሞ ላመሰግነው የምፈልገው ፕሮግራምሽን ነው አንቺንም ነው። በጣም አርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ህይወትዬም በጣም አመሰግናለሁ። በእውነት እድሜ ጤና ይስጥልኝ። በጣም መላክ የሁላችንንም ልብ የነካች ወጣት ነች። ያሳለፈችውም ህይወት እንግዲህ እሷን ለዚህ ያበቋትን ያገዟትን ከኔ ጋር እንድትገናኝ ያደረጓትን ደግሞ በሌላ ፕሮግራም ታዩታላችሁ። ደስታዬን ከነሱ ጋር ማጋራት ፈልጋለሁ ስላለች ከነሱ ጋር ደግሞ ቆይታ ይኖረናል። በጣም አመሰግናለሁ። በአካል ስትገናኙ ደግሞ ለማየት ያብቃን። Muchísimas gracias. በቅርቡ ተሰብስበን ለመምጣት እንሞክራለን። እኛም እዛው ብንገናኝ ሁላችንም ደስ ይለኛል። Posible lo que esté en nuestras manos. አንቺስ አብረሽ ትመጫለሽ? ለመምጣት እንግዲህ እግዚአብሔር ካለ እንሞክራለን። ቢሆን ጥሩ ነው። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መላክዬ በድጋሚ እንኳን ደስ አለሽ። እንኳን አብሮ ደስ አለን። በቃ በመጨረሻውን መናገር የምፈልገው እህቴ ያው እዛ በድርሰት ተሸላሚ ሆናለች። እኔም ደግሞ የኢትዮጵያ ሕዝብ አግዞኝ እዚህ ድርሰቴንም የፊልም ስራዎችንም የተለያዩ የአርት ላይ ያሉትን ነገሮች በመስራት የኢትዮጵያ ሕዝብ ተባብሮኝ እኔም ተሸላሚ ሆኜ እንደ ኢትዮጵያ ትልቅ አርቲስት መሆን ፈልጋለሁ። ስለዚህ አሁንም በድጋሚ መናገር የምፈልገው እባካችሁ የሚዲያ ሰዎችም ይሁን ወንድሞች እህቶቼ እኔን አሁን አንድ ስቴፕ እና አንድ መንገድ እንድትመሩኝ ነው የምማጸናችሁ። እንደምትረዱኝ ተስፋ አደርጋለሁ። ጠንካራ ነኝ፣ እችላለሁኝ። ሁሉን ነገር ማድረግ የምችል ሰው ነኝ። በኮንፊደንስ ምንም ነገር የምፈራ ሰውም አይደለሁም። የተለያዩ ስራዎችንም ቢሆን የመስራት አቅም ያለኝ ሰው ስለሆንኩኝ አሁንም በድጋሚ እንድታግዙኝ ስል በእግዚአብሔር ስም ጠይቃለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል። እናመሰግናለን። መልካም ጊዜ፣ መልካም በዓል። አሜን አሜን። ለሁላችን መልካም በዓል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ